ግዴላችሁም እመኑኝ ሁሉም ነገር ያለው በአላህ እጅ ነው። ከሱ ይጀምራል፣ እሱ ዘንድ ያበቃል። ሰዎች ለነገሮች ሰበብ ቢሆኑ እንጂ ምንም ማድረግ አይችሉም፣ ሊያደርጉም አቅም የላቸውም። ስለዚህ በሰዎች በር ላይ ብዙም አትቆሙ፣ ከፈጣሪያችን እንጂ ከፍጡራን አንከጅል። ሲጀመር አላሁ ተዓላ ማነው ባሪያዬ ለምኑኝ የምሰጠው የሚል ጌታ እያለን እንዴት ከሰዎች እጅ እንጠብቃለን? በአላህ አላሁ ተዓላ የሰውን እጅ ያስጠብቀን። በእርግጥም ለሰው ልጅ ሰው ሰበብ ነው የሚሆነው፣ በሰዎች ዘንድ ነው ለሰዎች ተደራሽነት የሚኖረው። ግን ሁሌም ቢሆን አላህዬ ካንተ እንጂ ከሰዎች የምንጠብቅ ባሪያ አታድርገን። اللهم آمين يا رب. كن يلوان كمن نشاء